እሺ ቲንክ የመጨረሻ ላርገውና ሰኞ ማለት እፎይ ውይይት አለን ብሎ ተናግሮ ነበርና ተስማምተሃል ወይስ ሐሰት ነገር? በራሱ ነው እያለ ያለው ውይይት የሚፈልግ ከሆነና እንደው እውነተኛ ከሆነ እናንተን ከሚሸውዳችሁ እንዲህ አይነት እናንተ ላይ ጨዋታ እየተጫወተ መወያየት የምትፈልግ ከሆነ የምትወያየው የፈለግከው ሰው ሂድና የውይይት ጥያቄ አቅርበህ ከዚያ በኋላ አሳውቀን በሉት። እስከ መቼ ነው ይሄ ሰውዬ ዝም ብሎ የሚጫወትባችሁ? መወያየት ፈልገህ ከሆነ መወያየት የምትፈልገውን ሰው ሂድና እንወያይ ብለህ አቅርብለት። እኔ ልቀበለው ዝግጁ ነኝ። ከዚያ በኋላ ቀን እንመርጣለን፣ ሰዓት እንመርጣለን፣ ርዕስ እንመርጣለን። ያው ሰምታችኋል፣ ውሰዱለት፣ ሪከርድ አድርጉለት። መወያየት ከፈለክ እኔ መወያየት ከፈለኩኝ አንድን ሰው ልወያይህ እፈልጋለሁ ብዬ አቀርብለታለሁ። ከዚያ ሰውዬ ይስማማል አይደል? ያው እኔ ተስማምቻለሁ፣ በቃ ይምጣ፣ ችግር የለውም። ይምጣና ሂድና ውይይት ጥያቄ አቅርብለት መጀመሪያ በሉት። ሁሌ ድራማ እየሰራ እስከ መቼ ድረስ ይሄ ሰውዬ ይሸውዳቸዋል? ሂድና ሁሴን ክፍት ነው 24 ሰዓት የውይይት ጥያቄ አቅርብለት። ከዚያ በኋላ ፈቃዱን አሳውቀን። አዎ እኔ ፈቃደኛ ነኝ፣ ከመጣው ልቀበለው ዝግጁ ነኝ። ከዚያ በኋላ ርዕስ ምረጡ ሁለታችሁም። ስለ ርዕሱ አስመርጦኛል ወይ ላይ አስመርጠኝ ነገር የለም። ተመልከቱ የሚያደርገውን ነገር ራሱ ያስጽፋል። ምን ይላል? ከዚህ በፊትም እንዲህ አይነት ነገር ሸውዶ ሄደ። ተሸውዳችሁለት። እደግመዋለሁ። አሁን ምንም ያቀረበልኝ ነገር የለም። ሂድና የምትፈልግ ከሆነ ውይይት አቅርብለት። ከዚያ በኋላ ተስማሙ። ከዚያ በኋላ ርዕስ ሁለታችሁም ምረጡ። ከዚያ በኋላ ሰዓቱን ሁለታችሁም ወስኑ። ከዚያ በኋላ ቀኑንም ወስኑ። ከዚያ በኋላ ቤቱንም ወስኑ። ያው ዝግጁ ነኝ። ሰምተኛል አይደል? አንዴ ሰምቼሃለሁ። ግን የሆነ ልጅ ናች በእኔ ቤት ውሱና አፉ ይወያያሉ ምናምን ብላ ቪዲዮ ሰርታለች። እሱም ደግሞ እሷ እንደዚህ ክርስትናና ክርስትና ውጭ የሆነች እምነት ያላት ነት መሰለኝ። የሆነ ልጅ ትላንትና ነው ቪዲዮ የሰራቸውና ሰኞ 3 ሰዓት ላይ ሁለቱም ይገባሉ። አምላክ እኔና እሱ እንድንወያይ ነው የፈለግከው አይደል? በቃ ሂድና እንደዚህ ብለህ ንገረው። ሁሴን እየጠበቀህ ነው። ሂድና የውይይት ጥያቄ አቅርብለት መጀመሪያ። እንደዚያ ነው መሆን ያለበት ስርዓቱ። ከዚያ መስማማቱን ከሱ በኋላ ጠይቀው። እንደሚስማማም ነግሮናል በለው። እቺን ጋር እንዳትረሳው። ነግሮናል፣ ግን ሂድና ርዕስ ምረጡ ሁለታችሁም። ከዚያ በኋላ ሰዓቱንም አብራችሁ ወስኑ። ከዚያ ቀኑንም ወስኑ። የት መወያየት እንዳለባችሁም ወስኑ በለው። ከፈለገ ኢትዮጵያ ነው ያለሁት አሁን ላይ በአላህ ስም እላለሁ በአካል ሂጄ ልወያይላችሁ። ከየት ከተደበቀበት ቦታ ውጣ በሉትና እኔ አዲስ አበባ ነው ያለሁት። ገብታችኋል? ና በሉትና ከፈለገ በቤተ ክርስቲያን ውስጥ ይሁን ይሄ ነገር ደስ ነው የሚለኝ። እንዳውም አባቶች ባሉበት ቦታ ቢሆን ደስ ይለኛል። ያን የብልግና ቃላቱን ከነሱ ፊት ለመናገር ያፈረና ሊያቋርጥም ይችላል በሚለው ማለት ነው። ገብታችኋል? ያው ኢትዮጵያ ነው ያለሁት በአካል ይፈልጋል እንዳውም በሉት። ውይይቱ በአካል ይሁን የኢትዮጵያ ሕዝብ በተሰበሰበበት አዲስ አበባ ላይ በፈለገበት ቤተ ክርስቲያን ይሁን እኔ እሄዳለሁ። አያደርስለት። እሺ አይ እሺ ጥያቄ ያለ ክርስቲያን ካለ ገብቶ ይጠይቅ። እሺ ዘሚካኤል ሰላም ሰላም ወንድማችን ሁሱ እንዴት ነህ? አልሐምዱሊላህ ደህና ነው ወይ? እግዚአብሔር ይመስገን አለን። ሁሱ ወንድሜ እኔ ዋነኛ ላቀርብልህ የምፈልገው ጥያቄ ውይይቱን መቀበል ትክክል ነው። አሁን የተናገርከው ነገር በጣም አመሰግናለሁ፣ አከብርሃለሁ። ግን ሰሞኑ ህዝበ ሙስሊሙም ህዝበ ክርስቲያኑም በደንብ እየተሸበረ ነውና እኔ ልነግር የምፈልገው ነገር እዚች ጋር በበቀደም እፎይ ራሱ የውይይት ጥሪ ተደርጎለን ነበር ከወንድሞችክ። ያን የውይይት ጥሪ በሚደረግለት ሰዓት ውይይት ጥሪውን ለወንድሙ አስተላልፏል እሱ በሰዓቱ እና መወያየት የፈለገው በሰዓቱ ወንድሜ ሚካኤል አለ አዳምጠኝ። አንድ ጊዜ ሰው ከጠየቀ ለሁላችሁም ነው መልሱ። አንተ ያነጋገርታል ፍትሃዊ በሆነ ነገር ነው። እኔ ለምሳሌ ከአንተ ጋር ውይይት ብፈልግ ዘሚካኤል ብዬ መጥቻ እናገራለሁ። ከአንተ ጋር ውይይት ማድረግ እፈልጋለሁ። ገብቶሃል አይደል? እውነት ነው። እዚያ በኋላ አንተን ስምምነት እጠብቃለሁ። ያው እወያያለሁ ካልከኝ በኋላ እሺ ርዕስ የምንመርጠው ደግሞ በጋራ ነው። እኔ እናንተ እንመርጣለን አይደለ? እውነት ነው። ርዕስ እንምረጥ እልሃለሁኝ። እኔ እናንተ የሆኑ ርዕሶችን እኔ የምፈልጋቸው አንተ የምትፈልጋቸውን ከዚያ በኋላ እናስቀምጥና ይሄ የተሻለ ነው፣ በቃ ህዝቡን ወደ እውነት ሊመራ ይችላል
ለህዝቡ እውነትን ሊገልጥለት ይችላል የሚለውን እኔ እናንተ እንስማማለን አይደል? ከዚያ በኋላ ሰዓት ደግሞ እንመርጣለን። ምክንያቱም አንተ ስራ ላይ ልትሆን ትችላለህ እኔ በምፈልግበት ሰዓት ወይ ስራ ላይ። ስለዚህ በየትኛው ሰዓትስ እናድርግ የሚለውን እንስማማለን፣ እንመርጣለን። ቀንስ መቼ ይሁን ይሄንንም እንስማማለን። ይሄን ያድርግ አለሁኝ አልኩኝ እኔ። ሂድና መወያየት የምትፈልገውን ልጅ ሁሴን ከሆነ ሁሴን ክፍት ነው ቤቱ፣ መወያየት ፈልጋለሁ ከአንተ ጋር፣ ርዕስ እንምረጥ በለው፣ ሰዓት እንምረጥ በለው፣ ቀን እንምረጥ በለው፣ ቦታ እንምረጥ በለው። አቀረብኩላችሁ። ከፈለገ ኢትዮጵያ ነው ያለሁት በአካል መጥቶ በተለይ ቢሆን እንዳውም ይሄ ነው የሚሻለው። ህዝብ እያለ አባቶቹ ቢኖሩ ገብተዋል አይደለ? አባቶች ካሉ ክፉ ቃል ለመናገር ሁላችንም እናፍራለን። እኔ ኡስታዝ ካለ ከበላይ፣ አንተ ከበላይ የምታከብረው ሰው ካለ ይሄ የብልግናን ቃል ለመናገር ታፍራለህ አይደለ? ያ ነው ለመናገር። ስለዚህ ቀጥታ እንደዚህ በሉትና በስነ ስርዓት ፊት ለፊት ሄድና አቅርብለት። ወደ በመስኮትና በእንትን እየሄድክ በሰዎች በኩል እንትናት ብለን አትሸውደን፣ ሂድና ፊት ለፊት አውራው በለው። ገብቶሃል አይደል? ስለዚህ ትክክል። እኔ በጣም ማከብር ወንድሜ ነህ፣ ክብር ያለክ ነው። ከመልስ ቅድም ከመለስከው መልስ አንጻር ግን ሰሞኑን እሱ እንደዛ ሲሉት አንተን እንደመወያየት እንደሚፈልግ ቃል በቃል ተናግሯል። አንተም አክሰፕት አድርጋል ውይይቱን። በጣም አመሰግናለሁ። ግን አሁን ለውይይት የሚሆኑ መስፈርቶች አሁን ያቀረብካቸው መስፈርቶች በጣም ትክክለኛ መስፈርቶች ናቸው። እኔም የምደግፋቸው መስፈርቶች ናቸው። በጣም አባቶች ጋር ላልከው አባቶች ጋር መሄድ አለብን ላልከው ህዝቡ ይፈርዳል። በሱም በኩል በአንተም በኩል ትክክል ያልሆነ ነገር ከተናገረ ያ ነገር ነው። ግን አንተ በቲክቶኩ በዚህ ቃል በቃል አንተ ተቀበላለሁ ብለሃል። ያን መቀበልን ነው እኔ የምፈልገው። አመሰግናለሁ። ከዚህ በፊት ግን በመጀመሪያ ሰዓት በቀደሙ ኢምራን ቤት አይችክ ነበርና ከዛ በፊት ግን አሁን ያልካቸው መስፈርቶች ተቀብለክ ነው እዛ ቤት ለውይይት የጠራኸው ወይስ እንዴት? በጣም ጥሩ አዳምጥሽ። እኔ ጠርቼው አይደለም የዛኔ ገብቶሃል አይደለ? እዛ ሚካኤል ተደውሎብሃል መሰለኝ ተመለስ። እሺ ተመልሻለሁ። የተለያየ ነገር ናቸው። እኔ በህይወት ዘመኔ እንዋይ ብዬ ጠርቼው አላውቅም። ለውይይትም ይሄ ልጅ ለአቅሙ አልደረሰም። አንዳንድ ተሳዳቢ ልጆች ነው የማየው። ቲክቶክም ከእርሱ በፊት እኔ እዚህ ጀምሬ በርካታ ሰዎች እየመጡ ሲተልሙ በነበሩበት ጊዜ ከዚያ በኋላ የሆነ ጊዜ ላይ መጣ። በስድብ በመካከላችሁ ከፍ ከፍ አደረጋችሁት። ገብቶሃል አይደለ? እሺ ችግር የለውም። በሁለታው ላይ እኔ ውይይት ጠርቼው ሳይሆን ራሱ ነው ጠሩት። እነዚህ ልጆች ብዙ ጊዜ ምን ይል ነበር መሰለህ? 10 ኡስታዞች ሆናችሁ ብትመጡ እቀብራችኋለሁ። እኔ ፊት ቢቆም ማንም ሙስሊም የለም፣ ማንም ተወያይ የለም። በቃ በዚህ ምክንያት ይሄ ልጅ እውነት መሰላችሁ እናንተና ወንድሞቻችን ከታች ያሉ ልጆች መጡና በቃ እንደሱ ከሆነ እስኪ እንግዳውንስ እንወያይ ብለው አቀረቡለት። ግደሉኝ አለ። አይ እኔ እናንተ ፎሎወራችሁ 1 ሚሊዮን ካልሞላ በቃ አልወያያችሁም ማለት ይሄውን አሳማኝ ምክንያት ነው። እንዴት ከውይይት እንደሚሸሽ ተመልከቱ ልጅ። እሺ ችግር የለውም ባሉ ልጆቹ 1 ሚሊዮን ያለው ማንን ነው የምትፈልገው? ሁሱን ነው የምፈልገው አለ። ገብቶሃል አይደለ? እኔ ላይቭ ላይ ነበርኩ በሰዓቱ 2700 ሰዎች እዚህ እኔና ወሂድ ጋር እየተከታተሉ እያለ ደወሉልኝና ልጆች 1 ሚሊዮን ያለው ሰው ነው የምፈልገው ብሏል፣ ትወያያለሁ አያሉ። ችግር የለውም መጣሁ በሉት አልኳቸው። ቀጥታ ሄድኩኝ። ከዛ ሁሴን መጥቷል የምትፈልገው ናና ተወያያሉት። ጠበቅኩት። እሺ እንጠብቀው ብዬ እንዳውም እዛው ነገርኳቸው። በቃ ሂዱ ንገሩትና ይምጣ ልጠብቀው አልኩኝ። ሊመጣ አልቻለም። ስለዚህ ራሱ ነው ይሄን ነገር እያቀረበ ያለው። ገብቶሃል አይደል? እኔ በፍጹም አቅርቤለት አላውቅም። እንዳው አቅርበው እንኳን በመጣሁበት ሰዓት አሁን ለታ በዛው ቀረ። በዚያ ነገር ተናደው እንግዲህ ያንን ለማካካስ እነዚህ ልጆች ከዚያ እንደገና ሂሳብ ለማወራረድ ሌላ ድራማ መስራት ጀመሩ በልጅቱ በኩል ማለት ነው። አሁን እንዳልኩ ለመጨረሻ ጊዜ ክርስቲያኖች ከዚህ በኋላ ገብታችሁ እንዳትጠይቁ በዚህ ጉዳይ ላይ ደጋግሜ ለሶስተኛ ጊዜ ልንገራችሁ። ውይይት ትፈልጋለህ አይደል ከሁሴን ጋር በሉት። አዎ እንደሱ ከሆነ እንግዳውንስ መወያየት የምትፈልገውን ሰው ፊት ለፊት ሄድና የውይይት ጥያቄ አቅርብለት በሉት። እንደሱ ነው መሆን ያለበት። በሌሎች በኩል እየሄደ እየዞረ አይደለም ድራማ መስራት። ስለዚህ ይምጣና እዚህ እኔ በስነ ስርዓት አስተናግረዋለሁ። ገብቶ ውይይት ፈልጋለሁ ሲል ይበለኝ። እሺ ርዕስ እንመርጣለን፣ እኔ እና እሱ ሰዓት እንመርጣለን፣ ቀን እንመርጣለን፣ ቦታ እንመርጣለን። እንደዛ አድርጎ ያቅርብ። እጠብቀዋለሁ። እሺ ዘሚካኤል እሺ በጣም አመሰግናለሁ። በቃ አይ ምን መሰለህ አሁን የዛን ቀን የሐሙሱ ማታ ሰው በጣም ተረብሿል። ሁሉም ቤት ብታይ አንተና የሱስ ስም ነው እየተጠራ ያለውና ያን ነገር አንተ ቲክቶክ ላይ አስተምሮቱ ላይ ስለሆንክ ያን ነገር ደግሞ ስለማታየው እኔ እዚህ ጋር
አንተ ለሙስሊሙም ክርስቲያኑም ስለሚኖር እንድታጠራ ስለፈለኩኝ ነው። አንተ አሁን ቃል በቃል የውይይቱን ጥሪ ከእፎይ ዘንድ እቀበላለሁ ብላል። ስለዚህ አሁን ሙስሊሙ ወይስ ክርስቲያኑ ህዝቡን እየሸወደ ለሚለው ነገር ሁለታችሁም እንደምትወያዩ ፈቃደኛ መሆናችሁን አረጋግጣለናል። አመሰግናለሁ። እና ሁለታችሁም ባለው መንገድ ተወያይታችሁ አጥሩት። በቃ ቴንኪው። እኔ ጨርሻለሁ። በነገርኩ መስፈርት አሁን ይሄ ነገር አንተም ተስማምተህበታል። ሁሉም ክርስቲያን ንጹህ አይምሮ ያለው ሰው የሚስማማበት ነው። መወያየት የሚፈልግ ሰው ሄዶ የሚወያየው ሰው ይጠይቅ ለውይይት። ከዚያ በኋላ ቀንና ሰዓት መርጣችሁ ተወያዩና አሳዩን በሉት። በዚያ መንገድ በትክክለኛው መንገድ ሂድና አሳየን፣ እንደሱ አድርገህ በሉት። እጠብቀዋለሁኝ። የውይይትን ጥያቄ ያቅርብ። ያው አይ